የኛን ዝምታ አልፈው የዓለም ባንክ የቀድሞ ፕሬዚዳንት እውነታውን አፈረጡት። እሳይ ፍርጥ ያርጉት። ምንድነው የዓለም ባንክ የቀድሞ ፕሬዚዳንት የተናገሩት? እንነግራችኋለን። እንዴት በዚህ ደረጃ የኦህዴድ መቀለጃ ሆነን? በዛሬው የእግረ መንገድ ደረሳችን ምን ነክቶን ነው? እንዴት እንደዚህ ሆነን? እንዴት እዚህ ደረጃ ደረስን? እነዚህን እናነሳሳለን። ምንም ጥያቄ ያለው እንዴት በዚህ ደረጃ መቀለጃ ሆነናል። ምንም ማንም የሚከራከርም ለዚህ ምላሽ የሚሰጥም የለም። ማህበራዊ ሚዲያውን ስታየው፣ አገር ቤት ያለውን ሁኔታ ስታየው፣ በመሪዎች አካባቢ ያለውን ሁኔታ ስታየው፣ በህዝቡ ላይ እየሆነ ያለውን ነገር ስታየው እውነት እንዴት በዚህ ደረጃ መቀለጃ ሆነን? እውነት ከ8 ዓመት በፊት እንዲነበርን አሉ ችግሮች፣ የሚታዩ ችግሮች አሉ። እንዲህ የወደቅንበት እንዲህ መቀለጃ የሆንበት የማህበራዊ ሚዲያ እንደዚህ መስፋፋት ይሆን ወይስ እኔ አሁን ምንድነው አንዳንዴ አውሬነት ዝም ብሎ አይመጣም አይደል? የሆነ ከውስጥ ለተወሰነ ጊዜ በጣም ትሁትነት፣ መልካምነት ምናምን ታይቶ ድንገት በሆነ አጋጣሚ አውሬነት ሊወጣ ይችላል። የተደበቀ አውሬነት አይመስለኝም። እኔ መጀመሪያም ያ የአውሬነት ባህሪ ነበረን ማለት ነው። ያንን አውሬነታችን ግን በደንብ እንደዚህ ፊት ለፊት ወጥቶ እንደዚህ ምን ሆንን እስከምንል ድረስ ያደረሰን የሆነ እየተመቻቸ ለአውሬነት አውሬ ለመሆን የተመቻቸ ነገር ተፈጥሯል ማለት ነው ኢትዮጵያ ውስጥ። አሁን እያየነው ያለነው ነገሮች በሙሉ ማህበራዊ ሚዲያ ነው። የህይወታችን ውስጥ ወደ ማህበራዊ ሚዲያ፣ ድሮ ማህበራዊ ሚዲያ ስለሌለ ነው። ቢያንስ ቴሌቪዥን አለ፣ ሬዲዮንም አለ አይደለም እንዴ? በዚያ ጋር ወጥተህ ማታያቸው ማትሰማቸው ነገሮች አሁን ማህበራዊ ሚዲያ ላይ በጣም በሚዘገንን ሁኔታ ይታያል። ባለስልጣኖቻችን ምን ደረጃ ላይ እንደደረሱ እያየን ነው። በደንብ እየታየ ነው። እንግዲህ እኔ በኢትዮጵያ ደረጃ ምናልባት ወደ በኋላ የምናየው ይሆናል። ይሄ ከዚህ የሚባል አይደለም። በኪነ ጥበቡ ብለው፣ በፖለቲካው ብለው፣ በማህበራዊ ሚዲያ በማህበራዊ ህይወቱ ብለው ምን ሆነናል የሚያስብል ነገር እየተፈጠረ ነው ያለው። እንደው ምልህ ጠያቂ አንተ ተጠያቂ የምትሆንበት አይደለም፣ ተጠየቅ ስላልሆነ ይሄ ፕሮግራም ግን የእውነት ለመናገር እኔም አንተም ከዛ ማህበረሰብ የወጣነን ምናልባት አንተ ወደ 10 ዓመት ወይ 9 ዓመት 8 ዓመት ቁጠረው፣ እኔ ወደ 4 ዓመት ሆነን ከመጣን ከዛ ማህበረሰብ ጋር ነው አብረን ይኖር ነው። አሁን በዚህ 8 ዓመት ውስጥ የሚሆኑትን ነገር ስታይ እንደዚህ ነበርን እንዴ? ምንድነው የእውነት? በእኛ ፕሮግራም ብዙ ጊዜ ምን ሆነን ነው እንላለና እንደው ምን ሆነን ነው የሚያስብል ብዙ ነገር አላየህም? አንድ አባባል አለፈ፣ የፈረንጆቹ አባባል በበግ ከሚመራ የአንበሳ መንጋው አንበሳ ሆኖ የሚመራው በግ ቢሆንና መንጋው በግ ሆኖ የሚመራው አንበሳ ቢሆን በበግ ከሚመራ የአንበሳ መንጋ ይልቅ በአንበሳ የሚመራ የበጎች መንጋ ያሸንፋል ይላል። አንድ በል እንደው ጀነራል ኮንሰፕት ነው። መሪ ማተር ያደርጋል ነው። ዞሮ የበግ መንጋ በአንበሳ ተመርቶ በበግ የሚመራውን የአንበሳ መንጋ ያሸንፈዋል። መጽሐፍ ቅዱስ ምን ይላል? መሪዋ ሕፃን የሆነባት ሀገር እርሷ ወዮላት ይላል። መሪዋ ሕፃን የሆነባት ሀገር። ሕፃን ሲል ምን ማለት? ካልተመለሳችሁ ሕፃናትን እኮ ከመውደዱ የተነሳ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ የእግዚአብሔር መንግስት አትወርሱም ይላል። ስለ የዋህነት፣ ስለ ቅንነት፣ ስለ ንጹህነት ሲናገር ያነሳቸዋል ሕፃናት በዛኛው አስፔክት። ሁለተኛው ግን ምንም ነጭ ወረቀት ናቸው። የተነገራቸውን ብቻ የሚታተምባቸው የማያውቁ ደግሞ ናቸው። የዛሬን አድርገውና ጌታቸው ረዳ እንዳለው ድንገት ከ6ኛ ክፍል ተነሱ የት እንደደረሰ የማይታወቅ ሰው ጠበቅ አድርገህ ይዘህ የት ነበርክ ብትለው መልስ የሌለው ሰውዬ መሪ ሆነ አለ። ቀጠልና አብይ አህመድ ማለት ጎበዝ አለው ትችላለህ ሲሉት አንድ ሙሉ መኪና ፈታቶ እንዴት እንደሚገጥም ግራ እንደገባው መካኒክ ነው የሚመስለውም አለ። ምን ያላለውን ነገር እኮ የለም። ጌታቸው ረዳ ጎበዝ ሲሉት መኪናዋን ፍትትት አድርጎ ግን እንዴት እንደሚገጥማት ግራ ይገባው። ልክ እንደዛ ነው አገሪቷን ፈታቶ መግቢያ የጠፋው ምን እንደሚያደርግ የጠፋው ነው ብሎ ያነሳበታል። እና የኢትዮጵያ መከራ የኢትዮጵያ ፈተና ከዚህ አንጻር ታየውና ሁለተኛ የራሳችን የኢትዮጵያውያን ባህል ለመሪ ሲባል ምንም ይሁን የሚሰጠው ግምት አለ። መንግስት ለሚባለው የሚሰጠው ግምት አለ።
ሌላውን ነገር ሁሉ ትተው የኢትዮጵያ ህዝብ ለመሪ የሚሰጠውን ግምት ለመንግስት ለሚባለው አካል የሚሰጠውን ግምት ማህበራዊ ሚዲያ ላይ ዘካሪያስ የሚባል ልጅ ትሪት የሚያደርጋቸውና የሚያቀርባቸው እማማ ዝናሽን ማየት በቂ ነው። ማንም ሰው መጥቶ የሆነ ነገር ይናገራቸው ብዬ ጮኻለሁ ጮክ እንደሆነ እዚህ ላይ የመንግስት አለ ግልብጥ ብሎ የመንግስት ወታደሮች ይመጡና አስረው መንግስት ጋር ይወስዳል። ይሄ መንግስት በብረት ሰባብሮ ድልድይ ውስጥ ይከታል ይላል። በአንድ በኩል ሰባብሮ ድልድይ ውስጥ መክተት የስርዓቱ የመንግስት ባህሪ መሆኑን ማወቃቸው ሁሉንም ሰባብሮ ብረት ውስጥ ይከታል የሚሉት፣ በሌላ በኩል የሁሉ ነገር አድራጊና ፈጣሪ መንግስት ነው። ይሄ ልጅ መከራውን አይቶ አምጥቶ ምግብ ሲያበላቸው መንግስት ቀጥሮልኝ ነው ይላል። ቤት ውስጥ ያለው ዕቃ በሙሉ የመንግስት ነው። ካገኘ እኮ መንግስት በግሬደር ቤቱን አፍርሶ አውጥቶ መሬት ነው የሚጥላቸው መንግስት የሚባለው። እሳቸው ግን የቤቱን ዕቃ ተገዛ ሲባል የመንግስት ነው የሚሉ። እኔ የእውነት እኛ ታሪክ በአንድ ጊዜ ወደ ገጠር ቲፒካል ገጠር ቤተሰቦች ሀገር ገጠር ሄድኩኝ። ለአንድ ፕሮግራም ነበር ተዘጋጅተው እና ቤተሰብን ወክዬ ልገኝ። ከዛ በፊት ሄደህ አታውቅም ነበር? ወደዛ አላውቅም። የሚገርምህ ሁሉንም አካባቢ የገጠሩን አካባቢ ሂጄ ሳይ የቤተሰቦችን ሀገር አላየሁትም። እንደው ሌላውን እኮ አሁን ጎጃም ያልዞርኩበት የለም። ወሎ አብዛኛው ቦታ ዞር ያለ፣ ጎንደር እንደዛ አብዛኛው ጠረፎቹን ሳይቀሩ ብዙዎቹን አይቻል፣ ቻውም ብዙዎቹን አይቻል። አንፎርቹኔትሊ አልሄድኩም ነበረ። የተለያዩ ምክንያቶች አሉ። ዞሮ ዞሮ ሄድኩኝ እና ማታ እኔ ደስ ይለኛል ይሄ ትልልቅ ሰዎች ታሪክ የሚያውቁ ምናምን ሰዎች ጋር ቁጭ ብሎ ማውራት፣ ስለ ድሮ ምናምን ሲያወሩ ቢነጋ ደስ ይለኛል። ባይሄዱ ወታደሮች ሳገኝ ስለ ዘመቻ ስለነበሩበት የቀድሞዎቹ ማለት አሁን እነ ብርሃኑ ጁላ ቢያወሩኝ እኔ ወደ ላይ ነው የሚለኝ እጅ ይላሉ እና ሲያወሩ መስማት ፈልጋለሁ። በቃ ያስደስተኛል። ታሪክ ሲወራ ቁጭ ብዬ ቢነጋ ምንም አይመስልም። እና ሰብሰብ ብለው እንደዚህ በገጠር በደንብ በገጠር ቲፒካሊ ገጠር አክሰንት ነው እና ማታ ያው መብራት እንኳን የለም በኩራዝ በምን ነው እና እያወራን በመሀል ምን ይላሉ መሰለህ አሁን ለታ እነዚህ የመንግስታችን የሞተ ጊዜ እንዲያው በቃ ድብልቅልቅ ወጥቶ ምናምን ይላሉ። መንግስታችን የሞተ ጊዜ ለካ መለስ የሞተ ጊዜ ለመንግስት አሁን እነሱ መንግስት በቃ የሚሰጡት ቫልዩ እኮ ነው። ከዛ በኋላ እንደ መንግስት እነዚህ አካላት ምን አድርገዋል ሲሉ የበደሉትን በደል ሲዘረዝሩ እኛ አሁን መንግስት አይደለም አገዛዝ ወንበዴ ምናምን እያልን የምንጠራው፣ እነሱ ግን ይሄ ወንበዴ ነው ያውቁታል ምናምን ይሉታል። ግን መንግስት ምንም ይሁን ያ ስነ ልቦና ለአገረ መንግስት ግንባታ የነበረው አስተዋጽኦና ህዝቡ የገነባው ስነ ልቦና በጣም አሁን የምር ጎድቶታል ብዬ ነው። ግን እንደው በመሀል ስታወራ መከላከያ ወታደሮች ምናምን ሲያወሩ በጣም በቃ ተመስጬ ነው የምሰማው። አልክ ብርሃኑ ጁላን ተመስጠን አይደል የምሰማው? እዚህምና እዚያምና ይለዋል እኛም ጋር ና እኛ እዚህምና። ምክንያቱም የምፈልገው ለምንድን ነው የኢትዮጵያ መከላከያ ትራንስፈር ለማድረግ ነው። ይሄ አይመስጥም? ግን የእውነት ስንት ጊዜ ያቀረብነው እኮ መስጠን። እኛም ጋር ና እዛምና እዚህም እንፈራረብ እዛም እንፈራረብ። እኛ ደከመን። ለምን የእኛ መከላከያ ያውቃሉ። እኛ መከላከያ ጋር ያለ ነገር ትራንስፈር ለማድረግ ነው። በነገራችን ላይ ይቺ ትራንስፈር ከማል እንደ አለለዋየ አንድ ሰሞን ይኸውልህ ወንበዴ ዝም ብለንም እኮ አይደለም ይሄ ወንበዴ ስርዓት የምንለው ይዘው እዚህ አሁን ኬላ ዘግተው መኪና አስቁመው የሚዘርፉት ዘራፊዎች መጀመሪያ ጥያቄያቸው ሞባይል ይዛል በትራንስፈር ማድረግ እና ከላይ ጀምሮ ያውቁታል ማለት ነው። ይቺ ትራንስፈር ማድረጋት በባንክ ማን ምን ያህል ገንዘብ አለው የሚለው ሊስት ከባንክ ተሰጥቷቸው የሚያግቱ ሰዎች ያሉበት የመጨረሻ ወንበዴ ሀገር ሆኗል። ዞሮ ዞሮ ቤዚክ ፕሮብለሙ እንዳልከው ትልቁ ችግር ትልቁ ፈተና የአሳ ግማቱ ይባላል። ከወዳናቱ ይባላል እና ሲበላሽ ከወዳናት ነው የሚበላሸው። ኢትዮጵያ አንተ ግራ ለምሳሌ ማህበራዊ ሚዲያው ነው ወይስ በፊት የነበረን ባህሪ ነው አሁን የተገለጠው ምናምን የሚል አስታል የእውነት ለመናገር በፊት ወደ ሚዲያ መጥቶ ኢንተርቴን በመደረግ ረገድ ውስን ስለሆነ ኦፍኮርስ ሚዲያው የሆነ ድል ፈጥሯል። የሆነ አማራጭ አምጥቷል። ሁሉንም ነገር ወደ ሚዲያ አምጥቷል። በጎም አለው መጥፎ ጎንም አለው። ብዙ እንድናውቅ ብዙ እንድንረዳ አድርጎናል። የሆነ ሆኖ ግን ማህበራዊ ሚዲያ ቢኖርም ባይኖርም በኢህአዴግ ዘመን ምን እንደሚደረግ እናውቃለን። አንድ ሰው ሲታሰርም ሶሻል ሚዲያው የኔ ያለ ያበድ አይደለም ግን ይታወቃል።
በውስን ሚኒስትሪ ሚዲያ እና በጋዜጦች በመጽሔቶች በሚጻፈው እንኳን ፖለቲካ እንዴት ዲስኮርሱ እንዴት እንደሚጦዝ እናውቀዋለን። እንደዛ ሄድ ነበር። እነዚህ የኦህዴድ ኃይሎች ወደ መንግስት ስልጣን ሲመጡ በእውነቱ በጣም የተለየ አንደኛው የትኛውም ኢህአዴግ በጣም ሶሻሊስቶቹ የእነ መንጌ ስብስብ የደርግ ስብስብም እውነት ለመናገር ሃይማኖት አልባ ነው የሚባለው ማለት ነው። አልባንያ ሶሻሊዝም ምንድነው እናስፋፋለን ብለው የሚሰሩትም የኢህአዴግም ሰዎች ሌሎችም ሁሉም በፈለከው መጠን ወደኋላ ተመለስ አሁን እንዳለው አይነት አረመኔያዊ ተግባር አልነበረም። እውነት ለመናገር በጭራሽ አልነበረም። ትልቁ ለአረመኔነት መጠቀሻ የሚሆነው የቀይ ሽብርና በዚያ ዘመን የነበረው ቶርቸር ምናምን ነው የስቅይት የነበረ። ይሄ አሁን የቀይ ሽብር የፖለቲካ ተቃውሞ ያደረሰብህን ሰው ልክ ነው እያልኩ አይደለም። ቀይ ሽብር ነው፣ ሽብር ነው ራሱ ስሙ ቀይ ሽብር። ሰው ቀይ ሽብር ይፋፋም ብሎ ለጥፎበት ገሎት ምናምን እየሄደ ነው። ነጭ ሽብር በዚህ ይላል፣ ቀይ ሽብር በዛ ይላል። አንድ እሱ ቢያንስ የፖለቲካ ቅራኔ ጋር ያላቸውን ሰዎች የመጠቃቃት አሁን እኮ የፖለቲካ ቅራኔ ምናምን የሚባል እኮ የለም። እነዚህ እኮ የአገሪቷን የመንግስት ስልጣን ይዘዋል አይደል? ራሷን አገሪቷን ይበሏታል። አገሪቷን ማለት የቆሙበትን ሰው እንዴት አንተ እዚህ ይሄ ቴብል እግር አለ እዚህ ቴብል ላይ ሆነ እግሩን ዝቅ ብለህ እንዴት ትቆርጣለህ? አንተ ራሱ የቆምክበትን እንዴ! በጣም የሚገርም እኮ ነው። በቁም እየዘረፉ ሀብት የሚያካብጡባትን አገር እኮ ነው እንደዚህ የሚያጠፋ። ሁለተኛ ገና እንደመጡ ወደ ስልጣን እንደመጡ የሞራል አውቶሪቲን የገደሉት በመንግስት ደረጃ መንግስት አንተ የመንግስት ስልጣን ይዞ ዲፋሜሽንን ስም ማጥፋትን እንደ ፖለቲካ መታገያ አድርገህ ትወስዳለህ እንዴ? በመንግስት መዋቅር ውስጥ ካራክተር አሳሲኔሽን የሚሰራ ቲም አደራጅተህ ምናምን ታደርጋለህ መንግስት የሚባለውን ስልጣን ይዘህ። ከዛ ደግሞ ህብረተሰቡ ቫሊው አለው የሆነ የሚያከብረው የሚፈራው የሆነ ነገር ያስፈልገዋል አይደል? ምድር ላይ እኮ እንደ ሃይማኖት አንድም በእውነተኛው የፈጠረህን የምታመሰግንበት ነው። በሌላ መልኩ ደግሞ ኢቭን እንደው ፈጣሪ የለም ብለው የሚያምኑ ሰዎች እንኳን የሃይማኖት መኖር ሰዎች ፍርሃት ሃይማኖታዊ ፍርሃት ይዘው የሰማይ ቤትን እያሰቡ በምድር ላይ ክፉ እንዳይሆኑ የሚያርቅ ነው ተብሎ እኮ የሚታመን። ስለዚህ ለመንግስታት ሰው እግዚአብሔር አለ ብሎ ቢያምን እግዚአብሔር የለም ብሎ የሚያምነው እንኳን ለምን ይከፋዋል? ምክንያቱም እግዚአብሔር አለ የሚለው ሰውዬ መስረቅ ኃጢአት ነው፣ መግደል ኃጢአት ነው፣ ምናምን ኃጢአት ነው ብሎ ያላ አንተ ህግ ሳታወጣ ራሱን እኮ በዲሲፕሊን እኮ ያረቀ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው እያለ ነው የሚያደርግ። አገርህን ውደድ፣ ለመንግስት በቅንነት ተገዛ ምናምን የሚሉ ህጎች ናቸው ያሉት እኮ ሞራል አውቶሪቲ። እና ገና ወደ ስልጣን እንደመጡ የመጀመሪያ ጠላቻቸው እሱ ማጥፋት የተለየ የሚያደርጋቸው አሁን ያሉትን አካላት ይሄ ነው። ኢትዮጵያን ሞራል ኤሮዥን ኦፍ ፕራይድ የሚባል ፕራይድህን በኢትዮጵያውያን እንደ ሴት የምናያቸውን ነገሮች በሙሉ አጠፉት። ተራ በተራ ሄዱት። መጀመሪያ በጣም የምንጠየፈው ሌብነት በቃ ሌብነትማ ስራ ነው እንዲባል በመሪ ደረጃ እሱን ሰበቁ። መዋሸት ከሌ ውሸታም ከተባለ አሁን ትምህርት ቤት ውስጥ አንገትን የምደፋው አሁን መዋሸት ኖርም እንዲሆን አደረገ አብይ። በቃ በጣም የታወቀ ፈረንጆቹ ፓቶሎጂካል ላየር ይሉታል። ምንድን ነው በጣም ይሄ በአማርኛ ግትልትል የሆነ ውሸት ማቆሚያ የሌለው ውሸትን እንደ ባህሪው አድርጎታል። መፍጠር ሳያስፈልገው ዝም ብሎ በየዕለቱ የሚናገረው ውሸት ነው። እና ውሸትን ይሄ ጥዩፍ የሆነውን ነገር መለመን የሰው ፊት ይጋረፋል የሚባልና የሚያሸማቅቅ የነበረን መለመን እሱ ጭራሽ መስረቅን እንደ ክብር ቆጠረው። እንኳን መለመንን ፕሮሞት አድርጎት እኔ በቃ ምርጥ ሌባ ነኝ ይል ጀመረ። የሚሳካልኝ ምርጥ ሌባ ማነው? ኦፍኮርስ ምርጥ ሌባ ምርጥ ለማኝ ሁሉንም ነገር አበከተው። በቃ የአገሪቷን አይናችን እያየ ቁልቁል በሁሉም ነገር ወሰዳት እና መሳለቅ ያደረጋት ሂዶ ዝናብ አዘነብኩ እኔ ስመጣ በቃ ኮሎኔል መንግስቱን መሆን ይፈልጋል፣ ጃንሆይን መሆን ይፈልጋል፣ መለስን መሆን ይፈልጋል፣ ኃይለማርያምን መሆን ይፈልጋል፣ ሁሉንም መሆን ይፈልጋል። መጨረሻ ላይ ድንክ ሆኖ ቀንድ አውጣን ነው የሚመስለው። ምንም ሌላ አንዱን እንኳን በትክክል የሆነውን አካል በተግባር ከሌን የሚመስል ልትለውም አትችልም። በቁጥር ዜሮ ናቸው፣ በጂኦግራፊ ዜሮ ናቸው፣ በሳይንስ ላይ ዜሮ ናቸው። ትልቅ ይችላሉ የምትለው አቮካዶና ማንጎ የሚለውን ብቻ ነው። እና የተለየ ነገር ይሄንን አምጡ፣ ይሄንን የምትችሉትን እንደው አንድ በምሳሌም ሰው በሚያየው ነው አይደለ? ምሳሌ በመጽሐፍ ቅዱስ ላይ አንድ ሰሞን ስለ ከዋክብት ግንን ያለ ነገር በነበረበት ጊዜና የስነ ፈለክ ምርምር በበዛበት ጊዜ ዘርህን እንደ ሰማይ ከዋክብት አበዛለሁ የሚለው ትምህርት በከዋክብት
ገበሬ ጋር ምናምን ሲሄድ ደግሞ ለገበሬው ዘሩ ሊዘራ ወጣ፣ አንዱን ምድር ላይ ያደርገው አንዱን። አሁን ለገበሬው ስለ ከዋክብት ብትነግረው ነው የሚገባው ወይስ በዛው በእርሻ ምሳሌ ስታደርገው በዛ እያረክ ነው ምሳሌ የምትመስልለትና የምትነግረው? እና መጽሐፍም ሰዎች በሚገባቸው እና ሊረዱት በሚችሉ ነገር ነው አንድ ነገር ሲገልጽ ሲያስተምር። እነዚህን በእውነት ወደ ስልጣን መጡ፣ የሆነች አጋጣሚ ተጠቀሙና ቤተ መንግስቱን ተቆጣጠሩ። ኢኮኖሚውን ድብልቅልቁን ሲያወጡት ምንድን ነው ሲባል የሀገር ቅጠል ይዞ መጥቶ ከከላችሁ ብሎ ይህንን ጨው ጠብ አድርጉበትና ትንሽ አቮካዶ ጨምራችሁ ምናምን ይላል። ሰው ከቂጡ ባለው ገንዘብ ዳቦ ገዝተን መብላት አቃተን ምናምን ሲል የግድ እንጀራ አስፈላጊ አይደለም፣ ዳቦ በሙዝ አድርጋችሁ በማንጎ ምናምን አድርጋችሁ ትይላላችሁ። መጀመሪያ ዳቦ መግዣ የለንም እኮ ነው እያልን ያለው ነው። ጭራሽ እሱ ላይ አቮካዶ ትንሽ አቮካዶ ከጨመራችሁበት አቮካዶንማ እያሳዩ የገረሙት ነው የሚመስለው። በልጅነቱ ትበላትና ትነቃትና እየተባለ የተገረመ ነው ይመስላል። እና አገሪቷ ምንም በቃ ምልህ የእውነት ምንድን ነው ከበሰበሱ አይቀር ጥምብት ነው ይላሉ። እኔ እኮ ምንም ነገር ይሁን ነው በቃ ምንም ቢመጣ የፈለገው ነገር ይሁን ነው ግራ ይገባሃልና የመንግስት አመራር ምንድን ነው አያውቁትም። ኢኮኖሚያዊ ስርዓት ምንድን ነው አያውቁትም። እንዳልኩ በመሪ ደረጃ ያሉት ይወጡና ንግግር ሊያደርጉ ወርቅነህ ገበየሁ ዶክተር የሚል ስም ተሰጥቶታል። እኔም ግራ ይገባሃል። ምንድን ነው ዶክተር? ልክ እንደ የትኛው ነው የማየው መሰለህ? በትላንትና ፕሮግራም ላይ አንድ የቀረበ ቪዲዮ አለ አይደል? የኢትዮጵያ ጎረቤት ሀገር እነማን ናቸው ሲባል አርባ ምንጭና ኦሮሞ። የኢትዮጵያ ጎረቤት ሀገር ነው የተጠየቁት። አርባ ምንጭ ኦሮሞ። ምንድን ነው ኦሮሞ? አርባ ምንጭ ምንድን ነው የሆን ነው? አትሊስት 30-40 ኢንቢትዩን ያለ ሰው ነው አይደለም? እንዴት ቢያንስ እድሜ እንደ የሆነ ነገር አያስተምርህም? የዚህ ሳውዝ አፍሪካ በነበርነው ጊዜ እዛ ምንድነው የኬፕታውን ዩኒቨርሲቲ ተማሪዎች ዳውንታውን ላይ ብዙ ጊዜ አሉ እና ከተለያየ ሀገር የመጡት ለምሳሌ አግኝተው ሀገር የት ነው ምናምን ነገር ካሉ አበሻ ያው ፉገራ ይወዴል፣ ሌላው ኢኖሰንት በግልጽ ነው የሚናገር። አበሻ ግን የት ነው ሀገር ምናምን ነገር አዝ ማይ ካንትሪ ስልክ እንጨት ዋት ስልክ እንጨት ነው። የት ነው ሎኬት የት አካባቢ ነው ስልክ እንጨት? ዩኒቨርሲቲ ተማሪዎች ናቸው። እና አፍሪካው ስልክ እንጨት የሚባል ሀገር እንደሌለ እንዴት አይረዱም? አትሊስት ስልክ እንጨት ምን እንደሆነ ይግባቸው እያልኩ አይደለም። እሱ አማርኛ እሱ ይገርመኝ ነበር። ያንን እንደዛ አይነት ቀልዶች ይገርሙኝ ነበር። ከየት ነው የመጣው ሲል ከአውስትራሊያ። እንግዲህ አውስትራሊያን አስብ። በምን መጣ ሲሉት በፈረስ እየጋለብኩላቸው። ኦ ዋው በፈረስ አው ከሳዚ ድረስ አውስትራሊያ እንደው ቢያንስ ባህር እንዳለ ሳውዝ አፍሪካ ለመምጣት ያንን ሁሉ ባህር በፈረስ እንዴት ብሎ አይደለም የሚጠይቁት። ወዲያው ወደ ማድነቅ ምናምን ሲሄዱ ታያለህ። እነሱስ አትሊስት ከሀገራቸው ውጭ ነው። የኛ ጉዶች ጋር መተህ አድዋ የት ነው ያለው ሲል አማራ በነገስታቱ ጊዜ ማን ነበር ኢትዮጵያን የሚመራት? ኢየሱስ። የአፄ ሚኒሊክ ባለቤት ማን ይባላሉ? ስለ እቴጌ ጣይቱ ነው። የአፄ ሚኒሊክ ባለቤት ማን ይባላል? አዳነች አቤቤ። እንዴ ቆይ ኮሜዲያን ወጥተው ቢሰር ምን ሊሰሩልን? አለቀ። ጠቅላላ ህዝቡ ወደ ኮሜዲነት ተቀይሮ እየቀለደ እኮ አይደለም የዕለት ዕለት የምር ኑሮ። ደም እንዳልኩ አንተ ኮሜዲ መጥቶ የሆነ ነገር ብሎ ሊቀልድ ይችላል፣ ሊያስቀኝ። እኔ ምን ኮሜዲው ሳይመጣ በፊት ሚስተር ኤክስ መጥቶ የኢትዮጵያ ጎረቤት ማን ነው ሲል ኦሮሞና አርባ ምንጭ እያለ በቃ የእውነቱን እሱ እየተናገረ እንዴት ኮሜዲው ምን ብል የፈለገ ቢል ሊያስቀኝ አይችልም። አለቀ በቃ ጨረሱ። ድሮ የሳቅንባቸው ምናምን አሁን ምንድን ነው የሆነው? የትምህርት ጥራት የሚባለው ነገር ሲወድቅ፣ ማህበረሰባዊ እሴት የሚባለው ነገር ሲወድቅ፣ ሞራል ምናምን የሚባለው ነገር ሲወድቅ የምታስተምረው የምር እኮ ነው። እንኳን ስለ ሀገራችን ስለ ክፍለ ሀገር ቀርቶ ነው፣ ስለ ክፍለ ሀገር አይደለም። የአፍሪካ ሀገራትና ዋና ዋና ከተሞቻቸውን እኮ በቃል መሸምደድ ግዴታ ነው በትምህርት ቤት። የሀገሩ ስም ሲጠራልህ ከተማውን ስም መጥራት አለብን። አውሮፓን አፍሪካን የት ነው ሎኬሽናቸው? ጂኦግራፊ እኮ ከኢትዮጵያ ወጥተህ አውሮፓ የት ነው፣ ሰሜን አሜሪካ የት ነው ምናምን የምትማርበት። አሁን
አዲስ አበባ የአፍሪካ መዲና፣ የኢትዮጵያ ዋና ከተማ፣ ኢትዮጵያ ይህን ያህል ሺህ ዓመት ታሪክ ያላት ምናምን ብለህ ስታወራው ፍንፍኔኛ እምብርት ነው ይላል። እምብርት የሚባል የለም ሀገር ነው። የምን እምብርት ነው የምታወራው? እምብርት የሰው ልጅ ሰውነት ላይ ነው። ይህም ብለህ ተከራክረው ዞር ስትል ክላሲካል ጨምሮበት አንተ እምብርት ትቆርጣለህ የሚል ዘፍኖ ታገኘዋል። ምንድን ነው የሆን ነው? ምን እየተፈጠረ ነው? ዞር ትላለህ። ቤተ መንግስት የተቀመጠው ሰውዬ ጠቅላይ ሚኒስትር የሚል ስልጣን የተሰጠው የኦህዴድ ሰዋል። ወደዚህ ዞረ ይሄኛውን ሰምተህ ስትመለስ እሱ ለኦሮሞ ህዝብ ጠቅላላ አክሱም ሐውልት ምልክታችሁ ነው ይላል። እንዴ ምንድን ነው እየተፈጠረ ያለው? ቀይ ባህር ላይ ኢሬቻን ሄደን እናከብራለን ይላል። ቄጤማ ይዞ ውሃውስ መንከር ትልቅ ዓለማችን ላይ ትልቅ ባህል አድርጎት፣ ለዛውም ቀይ ባህር ሄደ ደግሞ እንደገና ባህር የሌለ የጠፋ ውሃ የጠፋ ይመስል ቄጤማ ውሃውስ ለመንከር ለምንድን ነው ቀይ ባህር ምትሄድ? እንደ ቀይ ባህር እኮ እና ዱሊስ እነ መጠራ እነ ናቁራ በጣም ትልልቅ የወደቦች የነበሩበት በጣም የሚገርም ታሪክ ያለበት ነው። እነ አፄ ዮሐንስ እኔ ለሀገሩ ቀና እንኳን ለህዝቡ ለሀገሩ ለአፈሩ ቀናተኛ ነኝ። እግራቸውን አጥባችሁ የባህር ዳርቻ እግራቸውን አጥባችሁ አሻግሯቸው እኮ አፈር ይዘው እንዳይሄዱ የሀገሬን አፈር ብለው የሚሉበት እነዚህ መጥተው ከዚህ አስበው ከጨፌ ቄጤማ ይዘው ቀይ ባህር ድረስ እንሄዳለን በእግር ሄዳችሁ አክብሩ ማለት ነበር። እና የአገር ቫሊዩ የሀገር ምናምን በቃ አይናችን እያየ ምንድን ነው እየተፈጠረው እያለ መጥተው በመሪ ሌንጮ ባቲ የሚባለው ሰውዬ እኮ መጥቶ ከዚህ በኋላ 100 ሺህ ዓመት እኛ ነው የምንገዛው ይላል። በብሔር የሀገሪቷ ኢታማዦር ሹም ተብሎ ፊልድ ማርሻል ምናምን ያሉት ብርሃኑ ጁላ ተራኛ ለእኔ እንዳታራዳው በፊት ሌላ ነበረ። ትግሬ መጣ፣ አሁን ደግሞ ኦሮሞ መጣ። ተራኝነት እሱ ከሆነ ጥሩ እኮ ነው፣ አሪፍ እኮ ነው። በቃ እንደዚህ እኮ ነው ያለው የአንድ ሀገር ፊልድ ማርሻል። አንተ ግሬሳቸው ወታደሮች ሲመጡ ብቅ ሲሉ አላቸው እኮ የሆነ ግሬስ እኮ አላቸው። መለስ ደብኝት ናት አይደለ? በቁመት ግሬስፉል እኮ ነው። በቃ ወደ ቴሌቪዥን ሲመጣ ሲናገር እኮ ሂዝ ግሬስፉል። እንኳን የዓለም መሪዎች በቁመት በጣም አጭር ሆኖ ከነ ኦባማ ጋር ምናምን ቆሞ ታይዋል አይደለም? የሚሰጡት ሌብል አለ። እነዚህ ሽመልስ አብዲሳ፣ ዛፉ ዘንበል የቁመት ችግር የለም። ወርቅነህ ገበየሁ ሰማይን በቴስታ የሚመታ ነው የሚመስለው። አባዱላ ነው። አብይ አህመድ ራሱ ቁመት አይተዋል። ቁመት ሰውነት እዛ ጋር ችግር የለም። የሆነ ነገር ሰተህ ማይክ ሰተህ መድረክ ላይ ስታመጣቸው የሆነች አንድ ኮሜዲ አለች። እሷ የምትለው ከዚህ በፊት የተሰራ መድረኩ ላይ አምጥተህ የተከበሩ ምናምን ማለት ይቸግራል። ዛፉ ዘንበል ውረድ ከመድረክ ብለህ የምትጎትታቸው አይነት ሰዎች ናቸው። ወጥተው ወይ ንግግር አይችሉ ወይ ሀገር መምራት አይችሉ። አንድ አይደለም ሁለት አይደለም፣ በቁጥር የፈለከውን እየጠራ አምጣው። አዳነች አቤቤ ዶሮ ማነቂያ ያሉት ዶሮ ስለሚያንቁ ነው። እና አጋምሳ ብርቢሳ ነው ስሙ። እንዴ ዶሮ ማነቂያ እንዴ ያቺ ቀንጭረዋል ያለች ሴት የእንትና እህት ነች አይደለም? የእጅጋየሁ በጣም በቃ እኮ እሷ በደንብ ተናግራለች። የቀነጨሩ ናቸው ጠቅላላ። እኔ ኬት እንዳመጣቸው እንትን አለ ዳንኤል ክብረት ነው መሀላቸው ሄድ ሲል አንድ የሆነ የተንጠራራበት ቦታ አለ ዘኬው እስከ መሀል እና ዛሬ በቤት እገባለሁ ብሎ ክርስቶስ ይዞት ሄደ። እሱ እንኳን አጥሮ ሾላ ዛፍ ላይ ወጥቶ ምናምን እሱን የሚጠራቸው መሀላቸው ሆኑ እንደዚህ አንገቱን ብቅ አድርጎ እንዲያዩት ሲጠራራ ታያለህ። ያለ ቦታው በዚች ጋር ነው የሚታየው። በዚች ጋር ምን ሆነን ነው በጣም የእውነት ለእንዴት እኔ የሚያማዝነው ምንድን ነው እንዴት እነዚህ መጫወቻ ሆነ እንዴት ምልህ እኮ ኢትዮጵያ እኮ የእነ አክሊሉ ሀብተወልድ ሀገር እኮ ናት። የእነ ከተማ ይፍሩ ሀገር እኮ ናት። ዓለም እኮ የሚገረምበት ይህን እነ ጎሽ ወልዴ ቀላል ነገር አልነበራቸውም። ቱ ቢሆን እነ ማናቸው ከንቲባ እነ ዘውዴ ተክሉ የነበሩበት እኮ ነው። እነ ከንቲባ ገብሩ የእነ ከንቲባ ገብሩ ሀገር እኮ ናት። እንዲህ ስንት እኮ ከሌ ብለህ የማትጨርሰው ግን ይቅርታ አድርግልኝና 100 ዓመት ታግለናል ነው አይደለም? ያ አብይም ብሎታል አሁን ሰሞኑን። ግን 100 ዓመት ሰው ታግሎ ሌባ ይሆናል እንዴ? 100 ዓመት ታግለ ውሸታም ትሆናለህ እንዴ? እንዴ ለምንድን ነው 100 ዓመት የታገልከው? ማለት በቃ ምንድን ነው? አሁን እኮ እያቸው እንግዲህ የተሰበሰቡት የሚያወሩት ልክ አሁን ለምሳሌ ሽመልስ አብዲሳ የተናገረው አለ እሱኳን እሱ እኔ በነገራችን ላይ ቡቡ መቶ ይንጀባጀባል። አሁን
የብልጠትን በብልጠት እንዴት ስልጣን እንደያዙ ሲያወራ ያለበት ቪዲዮ ላይ ምን ይላል? እሱማ ይሄ በመሳሪያ መታገል 100 ዓመት እና 75 ዓመት ሞክር ነው አሳካልንም ይላል። አሁን ተሳክቶላቸው ነው ማለት ነው። መሳሪያ ተሸክመዋል፣ ሀብትን ባንኩንም ታንኩንም ይዘውታል። ግን ማስተዳደር እኔ ደጋግሜ በቃ መለስ እኮ በደንብ ስላወቃቸው ለነዚህ ሰዎች ያው ለነገሩ ብለዋል፣ ትንታኔ ላይ ብዙ ጊዜ የምሰማዋል። ለነዚህ አሳልፈን ሰጠናችሁ ነው የምንሄደው አሉ። እያወቋቸው አሳልፈው ሰጥተው አገሪቷንም እነሱም አሰልጥነው ያመጧቸው እነሱም መከራቸውን እየበሉ ነው ያሉት። እና እንደው ምን ሆነን ነው አሁን እኔም አንተ ማሞ ከዚህ በፊት 2-3 ያነሳሁት ማሞ የሚባለው እኔ እንደውም ዝም ብዬ በህሊኔ ስስለው ወርቅነህ ገበየሁ የሚመስለኝ ማሞ አንስቼዋለሁ ከዚህ በፊት። ስታዩ ግዙፍ ነው፣ እድሜ ትልቅ ነው ማሞ ሰውነቱ ምናምን። ጎረቤታቸው እንጀራ ይጋግራሉ። እንጀራ ሲጋግሩ ህጻን ልጅ የሚይዝላቸው ጠፋና እያለቀሰች ስታስቸግራቸው እንጀራውን አስፍተው እስኪመጡ ድረስ ለማሞ ያዝልኝ ብለው ሰጡ። ማሞ ያዛት አቅፎ። በቃ ኢትዮጵያ አሁን በህፃኗ ልጅ የምትመሰል አድርጋትና እኛ ጋጋሪ ለማሞ ሰጠን። እኛው ራሳችን ማሞ አሁን ቲፔሌ እንስጥ ብለው ለማሞ ሰጡት። አስብ አሁን ማሞ ይዟል አቅፎ። እሳቸው እንጀራውን አስፍተው እስኪያወጡ ድረስ ከበፊቱ በላይ ልጅቷ እሪ ብላ ታለቅሳለች። ማሞ እጅ ላይ በመውደቋ እሪ እንዴ ምን ሆነች ምናምን ብለው ተመልሰው ሲመጡ ማሞ እንደዚህ ጨምድዶ ፀጉሯን እንደዚህ ጨምድዶ ሊነቅላት እንዴ ብለው እሳቸው እንኳን ይሻላል። እኛ እኮ ገና ላስጣላት እሪ ያለች ነው እዛው ልጅቷ። ኢትዮጵያ እንዴ ብለው ምን ነው አንተ ምን ነው ሲሉት ቧጨረችኝ እኔ የሚያስኳት ያከፋት ልጅ እኮ ነው ቧጨረችኝ ብሎ እንዲህ ፀጉሯ ጨምድዶ ይዞ ሊነቅላት። አሁን በትክክል ኦዲድ በቃ ኢትዮጵያን እንደዚህ ጨምድዶ ይዞ እየነቀሉ እኮ ነው ያሉት እነዚህ